መጽሐፍ ቅዱስ እንደ ሰው ሐሳብ የሚተረጎም አይደለም። የሰውን ሐሳብ እንደራሳችን እንተረጉመዋለን። ሰው የሰውን ሐሳብ እንኳን ቢሆን እንደራሱ አይደለም፣ እንደራሳችን መተርጎም አንችልም። ታውቃላችሁ አይደለም? ድርሰት ተብሎ ህዝቡ ምን አሁን ለምሳሌ ተናጋሪ ህዝቡ ምን ይባላል? አድማጭ ወይም ታዳሚ ኦዲየንስ ይባላል። ያኛው ደግሞ ምን ይባላል? ድርሰት ከተባለ ያኛው ምን ይሆናል? ተደራሲ ይባላል ማለት ነው። ስለዚህ ምን ይባላል? ጸሐፊ ለምሳሌ የሚናገር ሰው ሶስት ችግሮች ሊፈጥር ይችላል። አንድ ሰው ሲናገር አንደኛ ሰዎችን እሱ ባላለው መንገድ ሊረዱበት ይችላል፣ እሱ ባልተናገረው መንገድ ሊረዱበት ይችላል። ሁለተኛ ደግሞ ሰዎችን ወደ ተሳሳተ እሱ ወደዚህ እየመራው ነው እያለ ሰዎቹን ግን ወደ አልሆነ ነገር ሊመራቸው ይችላል፣ ሰዎች ባለመረዳታቸው። ሶስተኛ ሰዎች ያልተገባ መልስ ሊመልሱለት ይችላሉ። ሚስ አንደርስታንዲንግ፣ ሚስ ሪፕሬዘንቲንግ እና ሚስሊዲንግ የሚባሉት ናቸው። እነዚህ ችግሮች ይገጥማሉ ማለት ነው። አንድ ሰው በትክክል ካልተናገረ፣ በትክክል ካልጻፈ ደግሞ ተደራሲያን የሚናገር ሰው እንዲህ ለማለት ፈልጌ አይደለም ብሎ ለሚናገረው ህዝብ ይቅርታ ይጠይቃል። ይቅርታ እንደዚህ እንዳትወስዱብኝ እኔ እንዲህ እያልኩ ማለት አይደለም ሊል ይችላል። የሌሉትን ሰዎች ግን መጽሐፍ የሚጽፈው ለሌሉት ሰዎች በመሆኑ ለነዚያ ሰዎች እንዲህ ለማለት ፈልጌ ነው ብሎ በሌላ ቀን ሊያስረዳቸው ስለማይችል ያለቀ ነገር መጻፍ አለበት ይባላል። ይሄ የስነ ጽሁፍ የሊትሬቸር ህግ ነው። በስነ ጽሁፍ እንኳን እንደዚህ ይባላል ማለት ነው። ስለዚህ የጻፈው ሰውዬ መጽሐፉ ባልተገባ ነገር ከተረዳ ጸሐፊውን ካላገኘው ሊገባ አይችልም ማለት ነው። ሰውየውን አግኝተህ መጠየቅ አለብህ። አሁን እንግዲህ ጴጥሮስን አናገኘው ዛሬ፣ ቅዱስ ጳውሎስን ማግኘት አንችል፣ ነቢዩ ኢሳይያስን ማግኘት አንችልም፣ ነቢዩ ኤርምያስን የት ነው የምናገኘው? ይሄን የሚያስረዱን ምንድናቸው? ለነቢዩ በኑሮ በሃይማኖት ቅርብ የሆኑ አባቶች ናቸው የሚነግሩን። ያንን የተረዱ ምን ማለት እንደሆነ ከቦታው የተረዱ ከምንጩ የቀዱት ቅዱሳን እግዚአብሔርን በኑሮ የቀረቡት በሃይማኖት የቀረቡት ሲነግሩን ግን እንዲህ ማለቱ ነው ብለው መናገር ይችላሉ። የእግዚአብሔር ቃል እንኳን የእግዚአብሔር ቃል ድርሰት እንኳን አንድ ሰው አንድ መጽሐፍ ገዝቶ ዝም ብሎ ሊገባው ይችላል። እስኪ አሁን እናንተ አሁን የመንጃ ፈቃድ መጽሐፍ ግዙና ሹፌር መሆን ትችላላችሁ? ታትሟል አይደል? የመንጃ ፈቃድ መጽሐፍ እኔም አይቻታለሁ። አሁን እሱን ገዝቶ ሹፌር መሆን አይችልም። ያንን የሚገልጽላችሁ እንዲህ ማለት ነው፣ ሞተሩ እንደዚህ ነው፣ ዘይት ሲያፈስብህ እንዲህ ነው የምታደርገው፣ የተቃጠለውን ዘይት አውጥተህ ታፈሰዋለህ ብሎ የሚናገር ባለሙያ ያስፈልገዋል። ያንን የሚያውቅ መኪናውን ቀርቦ የሚያውቀው ማለት ነው። መጽሐፉን ገዝቶ አንድ ሰው ሹፌር ሊሆን አይችልም። የሕክምና መጽሐፍትን ጠቅሎ ገዝቶ ሐኪም ሊሆን አይችልም። በደርግ ዘመነ መንግስት እርሻ የሚባል መጽሐፍ ነበር፣ ታውቃላችሁ? ግን እርሻ የተማሩ ሰዎች ገበሬ መሆን አይችሉም። ስንዴ መዝራት አይችሉም፣ ጤፍ መዝራት አይችሉም፣ እንዴት እንደሚወቃ አያውቁም። ምክንያቱም ከሰውየው ጋር አያውቁትም። እንዴት እንደሚዘራ ሊያስረዳቸው የሚችለው ገበሬው ብቻ ነው። አንድ ሰው በግ ገዝቶ አምጥቶ ስጋ ሊያርድ አይችልም። አንጀቱን ከጉበቱ ጋር ቀላቅሎ ቆማምጦ ፈርስ ጨምሮ ሊያበላን ይችላል ማለት ነው። በትክክል እንዴት እንደሚለየው ካላወቀ በግ የገዛ ሁሉ በግ ሊያርድ አይችልም። እንጨት ያለው ሁሉ ሐናጺ ሊሆን አይችልም። ሁሉም ነገር ከሙያው ነው የሚቀዳው። የቤተ ክርስቲያን ትምህርት ደግሞ የእግዚአብሔር ሙያ ነው፣ ሰማያዊ ሙያ ነው። የሚቀዳው ከአባቶች ነው። እነዚህ ይሄ ሃይማኖተ አበው የሚባለው መጽሐፍ ይሄንን ነው የሚነግረን። የኢሳይያስ መጽሐፍ ልቡ ይሄ ነው። እንዲህ ለማለት ፈልጎ ነው። ጴጥሮስ እንዲህ ማለት ፈልጎ ነው። ጳውሎስ እንዲህ ማለት ፈልጎ ነው። ሙሴ እንዲህ ማለት ፈልጎ ነው ብሎ የመጽሐፉን የልቡን ነው የሚነግረን ማለት እና ቅዱሳን አባቶቻችን የመጽሐፍት የልብ ወዳጆች ናቸው። እና መጻሕፍትም ልባቸውን ሰጥተው ምስጢራቸውን ያወያዩአቸዋል፣ ይነግሯቸዋል። እንዲህ ማለት ነው ናማ ይሁዲን ልንገር ብለው የልባቸውን መጻሕፍት የሚያጫውቷቸው ሰዎች ናቸው። ወእዛዋ በቃለ ትእዛዝ ያለው ቅዱስ ዳዊት ይሄን ነው፣ በቃለ ትእዛዝ እጨዋወታለሁ ያለው። እና ምስጢርን እንደ ጓደኛ የያዟት እህቴ በላ ለጥበብ ጥበብን እህቴ ነሽ በላት ይላል ሰሎሞን። ጥበብን እህቴ ነሽ በላት። እህትን ከቅርብ አድርገው እንድትረዳ እንድትንከባከብ ምስጢር እንደሚያውጓት ሁሉ እንደ እህትህ አቅርባት፣ ትርዳት፣ እንከባከብ፣ ወዳጅ አድርጋት፣ ተዛመድ ማለት ነው። እና እነዚህ የጥበብ ልጆች ጥበብ ጸድቀትም ደቂቃ ብሎ ጌታም እንደተናገረ መጽሐፍ ማቴዎስ ወንጌል ምዕራፍ 11 ላይ ሐዋርያት የጥበብ ልጆች ናቸው።
ሊቃውንት ደግሞ የጥበብ ወዳጆች ናቸው። ይሄን የቀዱልን ናቸው። እንቁ ቆፋሪዎች ናቸው። መሬት ከተባለው መጽሐፍ ቅዱስ መሬት ቢሆን ከውስጥ የምስጢር እንቁ አውጥተው ፈልቅቀው የሚሰጡን እነሱ ናቸው ማለት ነው። ታዲያ ይሄ ነው ሃይማኖታው ማለት። ከነዚህ አባቶች አንዱ ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ በቤተ ክርስቲያናችን ውስጥ ከድንግል ማርያም ቀጥሎ ስሙ ዓመት ሙሉ በቤተ ክርስቲያን የሚነሳለት አባት ዮሐንስ አፈወርቅ። ታምረ ማርያም ሰምታችሁ አታውቁም? እሰግድ ለኪ እሰግድ ለኪ እሰግድ ለኪ ወእወድሰኪ ኦግዝእትየ ማርያም በከመ ወደሰኪ ዮሐንስ አፈወርቅ በድርሳኑ። 3 ጊዜ እሰግድልሻለሁ። ዮሐንስ አፈወርቅ በድርሳኑ እንዲህ ብሎ እንዳመሰገነች እኔም አመሰግንልሻለሁ። ዓመት ሙሉ ጧት ጧት ዮሐንስ አፈወርቅ ቤተክርስቲያኑ ሳይጠራ አይውልም። ከድንግል ማርያም ቀጥሎ ብቸኛው በቀን በቀን የመጀመሪያው እግዚአብሔር ነው። ቤተክርስቲያን ሳይጠራ የማይውለው ቀጥላ እመቤታችንና ቀጥሎ ዮሐንስ አፈወርቅ። ይሄ ሳይጠራ አይውልም። ለምንድን ነው መሰላችሁ? የእግዚአብሔር የልብ ወዳጅ ነው። እመቤታችን እጅግ አጥብቆ የወዳት የነበረ ሰው ነው ቅዱስ ዮሐንስ አፈወርቅ። ለጥበብ ዋጋ የከፈለ ነው። መጻሕፍት እንዲገለጡለት ከመምህራን ስር ከተማረ በኋላ እንደገና ደግሞ በገዳም ውስጥ ከባዶ በዓት ዘግቶ ገብስ በመለኪያ እየሰፈረ እየተመገበ ያልተሸከሸከ ያልተፈተገ ገብስ እየበላ ነበር ያጠና የነበረው። እጆቹ ሲደክሙበት መጻሕፍትን ተርጉሞ ሲጽፍ እጁ በጅማት እያሰረ ይጽፍ ነበረ። እንዲህ ያለ አባት ነበረ። የድሆች ጠበቃ፣ የቁስጥንጥንያ ፓትርያርክ ሆኖ ሳለ ነገር ግን ምእመናን በቀላሉ እንዲያገኙት ስለሚፈልግ ያላጃቢ በከተማው ይንቀሳቀስ የነበረ ፓትርያርኩ በእግሩ ማንም ድሃ ብሶቱን እንዲነግረው ይፈልግ የነበረ የድሆች አባት ነበር። እንግዲህ ዛሬ እንኳን ፓትርያርኩን አንድን የቤተክርስቲያን አለቃ እንኳን በቀላሉ ማግኘት በጣም ከባድ ሆኗል ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ግን እንዲህ ያለ ቅርብ አባት ነበረ። ለአንዲት ድሃ መሬት ብሎ ነበረ ከንግስት ጋር ተጣልቶ የተሰደደ የእውነት ጠበቃ፣ የቤተ ክርስቲያን ጌጧ ነበረ። ቤተ ክርስቲያንን በቃሉ ትምህርት የሸለማት ዮሐንስ አፈወርቅ ማለት ጽሩየ ቃል ማለት ነው። ነገሩ የጠራለት፣ ነገሩ የተከናወነለት፣ ጉድፍ የሌለበት ቃል የሚናገር ወርቅ የእግዚአብሔርን ቃል አንጥሮ የሚናገር አባት ማለት ነው። እና ቅዱስ ዮሐንስ አፈወርቅ ከ600 በላይ መጻሕፍትን ደርሶ ቤተክርስቲያንን ያስጌጠ የሸለመ፣ መናፍቃንን የመከተ፣ የብሉያትና የሐዲሳትን የተዘጋውን የምስጢር ቁልፍ ፈቶ ለምእመናን የምስጢር በረከት ያጠገበ ትልቅ አባት ነው። በረከቱ ይደርብን። ቅዱስ ዮሐንስ አፈወርቅ ከተናገራቸው ድርሰቶች አንዱ ይህ ሃይማኖተ አበው ላይ ያለው ነው። ብስራተ መልአክን በተረጎመበት ሉቃስ ወንጌል ምዕራፍ 1ን ከተረጎመበት ድርሳኑ የተገኘ ነው። መልአኩ ቅዱስ ገብርኤል ለእመቤታችን ያበሰራትን የተናገረ ብስራት ሲተረጉም ነው የተረጎመው። እና ታውቃላችሁ እመቤታችን በምድር ላይ የምትወደው ጸሎት መልአኩ ቅዱስ ገብርኤል ለእሷ ያበሰራት ብስራት ነው። አንደኛው የምትወደው ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለው ማለት ነው። ይሄ እመቤታችን የምትወደው ጸሎት ነው። ቅዱስ ኤፍሬም ይሄንን 64 ጊዜ በመጸለይ እመቤታችን በአካል ወዳለበት ቦታ እንድትመጣ አድርጓል። ይሄን በቀን 64 ጊዜ በእድሜዋ ልክ እየጸለየ መታ ትገለጥለት ነበረ። በጣም ብዙ አባቶቻችን አባ ጊዮርጊስ ጸሎቱ ይሄ ነበረ። ይሄንን በመጸለይ ብዙ ከውሃ ሙላት የዳኑም አሉ፣ ከገደል ነፃ ያወጡም አሉ። በ6ኛው ወር ገብርኤል መልአክ የሚለው ቃል ይሄ የዓለም የደስታ ብስራት ነው። ለምንድን ነው እመቤታችን ይሄን የምትወደው ስትሉ የዓለም የሐዘን ግድግዳ የተሰበረበትና ዓለም ደስታን የሰማበት ቃል እግዚአብሔር ስለሆነ ነው። እግዚአብሔር ሰው ሊሆን ለመጀመሪያ ጊዜ የመጣበት የሔዋን ሐዘናው የተቆረጠበት ቃል ይሄ ተፈሲ ለመጀመሪያ ጊዜ ደስታ ወደዚህ ዓለም የገባው በድንግል ማርያም ጆሮ ነው። ሐዘን ወደዚህ ዓለም የገባው በሔዋን ጆሮ ነው። አዝነሽ ተክሰሽ ውለጂ ተብሏል። በሕማም ለዲ ተጨንቀሽ አዝነሽ ተክዘሽ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሁን ተብሎ ሐዘን ለመጀመሪያ ጊዜ ለኛ የደረሰን በእናታችን በሔዋን ጆሮ ነው። እንኳን ደስ ያላችሁ የሚል ደስታ ደግሞ ለመጀመሪያ ጊዜ የሰማነው በእናታችን በቅድስት ድንግል ማርያም ጆሮ ነው።
ስለዚህ የድንግል ማርያም በስርዓት የእግዚአብሔር ደስታ፣ የመላእክት ደስታ፣ የነቢያት ደስታ፣ የሐዋርያት ደስታ፣ የሰማይና የምድር ደስታ፣ የቤተ ክርስቲያን ደስታዋ ነው። ይህንን እመቤታችን ተፈስሒ የሚለውን ቃል ይጠብቁት የነበሩት መላእክት ይጠብቁት ነበር። ለምን? ከሷ ሲወለድ እንደሚያዩት ተስፋ አድርገው ነበርና። ነቢያት ይጠብቁት ነበር። አዳም ትንቢታቸው የሚፈጸመው በዚያ ጊዜ እንደሆነ ስለሚያውቁ አዳም ይጠብቀው ነበር። እሷ ስትወለድ ሐዘኑ እንደሚርቅለት ያውቅ ስለነበር አጠቃላይ ቤተ ክርስቲያን ምድርና ሰማያት በሙሉ ሰማይ በጣዖት ረክሶ በጣዖቱ ጢስ ረክሶ ስለነበረ፣ ምድር በጣዖትና በሰው ደም ረክሳ ስለነበረ፣ ምድር በክርስቶስ ደም ተቀድሳ የምትባረክበት ጊዜ እንደምትመጣ ስለምታውቅ እጽዋት፣ አይባን፣ እንጨቶች ሁሉ እየተቆረጡ ያለ ተፈጥሯቸው ባልተፈጠሩበት ዓላማ አምላክ ሲደረጉ ስለነበረ እጽዋት ሁሉ አምላክ መጥቶ እውነተኛውን አምልኮ ገልጦ እኛም በተፈጥሮ ጸጋችን መቼ ኖረን እያሉ ይመኙ ስለነበረ የእጽዋት፣ የአዝሪት፣ የአትክልት፣ የአይባን፣ የባህር፣ የተራሮች፣ የኮረብቶች፣ የደመናው፣ የመብረቅ፣ የሰማይ፣ የምድር፣ የመላእክትና የደቂቀ አዳም ሁሉ ደስታ በድንግል ማርያም ጆሮ በኩል መጣ። እመቤታችን የሁላችንን ደስታ ነው የሰማችልን። እዩማ እውነተኛው እረኛ ነግራችሁ። ስለዚህ ነው እንዲህ አለ እና እመቤታችን ተፈስሒ የሚለውን ተወደዋለች። አንድ ቀን አባ ማርዳሊ የሚባል አባት ነበረ። 12 መላእክት የብርሃን መነሳንስ ይዘው አገኛቸው። መነሳንስ ማለት ጭራ ማለት ነው። የቤተክርስቲያን አባቶች ለምን ጭራ እንደሚይዙ ታውቃላችሁ? ለምንድን ነው ጭራ የሚይዙት? አሁን ለምሳሌ ዝንብም የለም አውሬም የለም። ለምንድን ነው ጭራ ምን ይዝ መስላችኋል? ዝንብ ታውቃላችሁ? አታውቁም ማለት? ዝንብ በኦሪት ዘጸአት ምዕራፍ 9 ስታነቡ ለፈርዖን አንድ የተላኩበት መቅሰፍት ምንድን ነበረ? ዝንብ ነው። ያ ዝንብ ግን በእስራኤላውያን አልገባም። ለምን? ይሄ ጭራ የስልጣነ መንፈስ ቅዱስ ምሳሌ ነው። መናፍቃንና አጋንንት ዝንብ በነገራችሁ ላይ አንድ በሰው ኃጢአት የሚፈርዱ ሰዎች ምሳሌ ናት። አሁን ዝንብ ልብሱን ካጠበ ፊቱን ከታጠበ ሰው ላይ ሄዳ ታርፋለች? ምን ላይ ነው የምታርፈው? ከቆሸሸ ሰው ላይ ነው የምታርፈው። አያችሁ፣ ክፉ ሰዎችም በሰው ኃጢአት ነው የሚውሉ የሚያድሩት ማለት ነው። ሰውን ከማመስገን ይልቅ ቁስሉን ማንሳት ትዝ ይላቸዋል። ከደህና አካልና ከቁስል ዝንቢዳ የምታርፈው የት ነው? አቤት ቁስል ነው። እገሌ ይሄን ያህል ድሃ በላ ከሚባልና እገሌ ይሄን ያህል ሰረቀ ከሚባል ሰው አብዝቶ የሚዋጋው የቱን ነው? ምክንያቱም ሰው ዝንብ ነው ማለት ነው። ሰው ዝንብ ስለሆነ በሰው ቆሻሻ መዋል ደስ ይለዋል። ዝንብነት ማለት ይሄ ነው። እንደገና ዝንብ እረፍት የላትም፣ መሮጥ ነው። የብኩን ሰዎችና የማይረጋጉ ሰዎች ምሳሌ ነው ይህ ዝንብ ማለት። እና ዝንብ የመናፍቃን ምሳሌ ነው። ጭራ ደግሞ የስልጣነ መንፈስ ቅዱስና የቃለ እግዚአብሔር ምሳሌ ነው። መምህራን ነው። ጭራ ዝም ብሎ ማንኛውም ሰው አይይዝም። ዝም ብሎ እንደዚያ ሁሉ አይይዝም። የሚይዘው ማን ነው? መምህራን ናቸው። ምንድነው የሚይዙበት ምክንያት? የመናፍቃንን ዝንብ በስልጣነ መንፈስ ቅዱስና በእግዚአብሔር ቃል እናባረራቸዋለን ከቤተ ክርስቲያን። መናፍቃን ዝንብ እንግዲህ ታውቃላችሁ አይደል? ዝንብ በጣም ከአንዱ እዚያ የቆየችበትን ስፍራ ገምቱ። በቃ ይኸውላችሁ እዚያ ቆይታ ከሰው ማዕድ ላይ መጣ ቁጭ ትላለች። መናፍቃን እንዲህ ናቸው። ሲሏቸው እዚያ ምኩራብ ቸርች ይቆያሉ፣ ሲሏቸው ቤተክርስቲያን ነጠላ አድርገው ይገኛሉ። ዝንብ ናቸው። ዝንብ በጣም ደፋር ናት። እኛ ጫማውን የምንስመውን ጳጳስ እሷ እቆቡ ላይ ቁጭ ትላለች። ዝንብ ደፋር ነው። መናፍቅም ደፋር ነው። እመቤታችን አትቀራቸው፣ መላእክት አይቀሯቸው፣ ነቢያት አይቀሯቸው፣ ሐዋርያት አይቀሯቸው፣ ትልልቅ አባቶች ዝም ብሎ ምንፍቅና ይውላችሁ ድንቁርናና ከሃዲነት ደፋር ነው የሚያደርገው። በጣም በዓለም ትልቁ ደፋር ማን ነው? የማያውቅ ሰው ነው። የማያውቅ ሰው ምን አለበት? አላዋቂነት ጀግና ያደርጋል። ደፋር እንደ ልብ ትናገራለህ። ሰው እያወቀ በሄደ ቁጥር ይሄንን ነገር ገና ካልተማርኩት ውስጥ ሊኖር ስለሚችል ባልናገረው ይሻላል እያለ ነው የሚሄደው። ፈሪ የሚማር ሰው ስለ ዕውቀት እየፈራ ነው የሚሄደው። የሚያውቅ ሰው ፈሪ ነው ስለ ዕውቀት ለመናገር ማለት እንዳገኘ የሚናገር ደንቆሮ ብቻ ነው፣ ያልተማረ ሰው ብቻ ነው። እና ሁሉን ነገር እናውቃለን ነው። መጽሐፍ ቅዱስን ያውቁታል፣ ሁሉን ያውቁታል፣ ኢየሱስን ያውቁታል፣ ተገልጦላቸው ያውቃል፣ ሆቴል ውስጥ አግኝተውት ያውቃሉ። በቃ ደፋር እንዲህ ቅዱሳን ደግሞ ሲሆኑ ደግሞ መልአኩን እንኳን ተገለጠልኝ ማለት አንድ አባ መቃርስ እኮ አንድ መልአክ መጥቶ መቃርስ አንተ ለቅድስና በቅተሃል ብሎሃል እግዚአብሔር አለው። ምን እንዳለው ታውቃላችሁ?
የለም ተሳስተ ነው በሱ አለፍ በልና ሌሎች የበቁ መነኮሳት አሉልህ እኔ መልአክ ለማየት አልበቃሁም ነበር ያለው እነዚህ ደግሞ ምንድነው ኢየሱስ መጥቶ የታክሲ ከፍሎልኝ ዝም ባልን ደፋር እኮ ነው ኢየሱስ መጥቶ የሆቴል ከፍሎልኝ እመቤታችን ተገልጣል እንዲው በጣም አስቸጋሪ እኮ ነው ሰው እንዴት ደፋር እንደሚሆን እና ይሄ መነሳንስ መላእክትን ይይዛሉ ይሄ መምራን የሚይዙት ጭራ የዚህ ምሳሌ ነው የመናፍቃንን ዝንብ በቃለ እግዚአብሔር ያጋንንትን ዝንብ በስልጣነ መንፈስ ቅዱስ የምናባረርበት ረድኤተ እግዚአብሔር አብሮን አለ ቅዱስ ባስልዮስ ዘቂሳርያ በሚያስተምርበት ጊዜ መያዣው የወርቅ መነሳንስ ይዞ ያስተምር ነበር መያዣው የወርቅ ይሄ የወርቅ ምክንያቱም ይሄ የመንፈስ ቅዱስ ስልጣን ምሳሌ ስለሆነ ልቶውና ወደ ነገር ይልበልሳችሁ አባ ማርዳሊን እና ዛሬ መምህራን የሚይዙት ለዚህ ነው አባ ማርዳሊን የሚባል አባት ከለታት አንድ ቀን የበቃ ነበር ሲሄድ 12 መላእክትን የብርሃን መነሳንስ ይዘው አገኛቸው የብርሃን ጭራ ማለት የት ትሄዳላችሁ ሲላቸው እመቤታችን ተፈስሂ የሚለውን ደስ ይበልሽ የሚለውን ጸሎት ተወደዋለች እና ዮሐንስ አፈወርቅ ተፈስሂ የሚለውን ሲተረጉም ልንሰማ እንሄዳለን አሉ የት ምን የሚለውን ተፈስሂ የሚለውን ቃል እመቤታችን አብዝታ ስለምትወደው ዮሐንስ አፈወርቅ ሲተረጉም እሷም እዚያ ስለምትገኝ እኛም ይሄን ልንሰማ እንሄዳለን ብለውት ነበር ቅዱሳን መላእክት የእመቤታችን ደስታ በሚነበብበት በሚጸለይበት በሚተረጎምበት ቦታ እመቤታችንም ትገኛለች እነሱም ደስ ብሏቸው ሊሰሙ ይገኛሉ ስለዚህ አሁን ታውቃላችሁ ተፈስሂ የሚለውን ቃል ስንማር እመቤታችን በረድኤቷ ትገኛለች ለኛ በቸርነቷ በርህራኄዋ ነው ለቅዱሳን ተገብቷቸው በቅተው ነው የምትገለጽላቸው ስለዚህ ትገኛለች ቅዱሳን መላእክት ደግሞ በዚህ ህብረት ውስጥ አብረው ይገኛሉ ለምን ክርስቶስ ንጉስ እመቤታችን መንበር ስለሆነች ከንጉሱ መንበር የሚለይ ሰራዊት የለም ሰራዊት የንጉሱን መንበር ከቦ እንዲቆም እመቤታችንም የእግዚአብሔር መንበር ስለሆነች እሷን ከበው ንጉሱን ክርስቶስን ያመሰግናሉ እና ቅዱስ ዮሐንስ አፈወርቅ ይሄንን በሚተረጉምበት ጊዜ ሉቃስ ወንጌልን ራሷ ድንግል ማርያም ተገኝታ 12 መላእክት ተገኝተው ከበው ነበር የሚተረጉመው ለኛም የእመቤታችን የቅዱሳን መላእክት ረድኤት ከሁላችን ጋር ይሁን ታዲያ ከተረጎመው መካከል እንዲህ ይላል ተፈስሂ ኦግዝእቴ ቅድስት ድንግል ዘተሰገወ እምኔኪ እግዚአብሔር ቃል ካንቺ ሰው የሆነ እመቤቴ ማርያም ሆይ ደስ ይበልሽ ይህ በጣም ድንቅ ነገር ነው እግዚአብሔር ቃል እንደኮ ሰው እኮ ስለ ስንት እናቶች እኮ ተዘፍኗል እኮ አልተዘፈነላቸው ስለ ጀግኖች እናት በሀገራችን ገበሬው ሁሉ እኮ ይዘፍናል ስለነ አፄ ቴዎድሮስ እናት ስለነ በላይ ዘለቀ እናት ይዘፍናል እኮ የሀገራችን ሰው ስለ አፄ ምኒልክ ስለ አፄ ዮሐንስ እናት ይዘፍናል ጀግናን ያስገኘች ሰው ትመሰገናለች ወልድ ጠቢብ ያስተፌስህ አባሁ ወወልድስ አብድ ያዝናል እሙ ይላል መጽሐፈ ምሳሌ ምዕራፍ 1 ላይ የተባረከ ልጅ ጥበበኛ ልጅ አባቱን ደስ ያሰኘዋል ያስመሰግነዋልም በአደባባይ ይመሰገናል ሰነፍ ልጅ ግን እናቱን ያሳዝናል ይላል ደግ የወለደ ሰው በእናቱ በልጁ ይመሰገናል እግዚአብሔር በወለዳቸው ልጆቹ ተመስግኖ የለም እንዴ እንዲህ ብሎ ማቴዎስ ወንጌል ምዕራፍ 5 ላይ ይላል ከማዊኬ ይብራ ብርሃንክም ወያህቱ ማይቶተ ከማይን ብርዋታ የተከፈር ወባይቱ ያነብርዋ ዲበ ተቋማው ታበርህ ለኩሉ ብሎ ይናገራል ከተራ ላይ የተሰራች ከተማ ልትሰወር አትችልም መብራት አብርተው እንቅብ አይደፉባትም እናንተ ያለም ብርሃን ናችሁ ብርሃናችሁ በሰው ፊት ይብራ መልካም ስራችሁን አይተው የሰማይ አባታችሁን ያመሰግኑት ዘንድ ይላል መልካም ስራችሁን አይተው የሰማይ አባታችሁን ያመሰግኑት ዘንድ እዩ እንግዲህ የእግዚአብሔር ቤተሰቦች መልካም ልጅ የወለደ አባት የገሌ አባት እኮ ነው ተብሎ እንዴት አርጎ አሳደገው እንዴት ምን እናት ወለደችው ተብሎ እንደሚመሰገነው ሁሉ እግዚአብሔር በመልካም ልጆቹ ይመሰገናል ስለዚህ የወለደ በልጁ እንደሚመሰገን ሰሎሞን ነግሮናል እግዚአብሔር ነግሮናል ራሱ እግዚአብሔር እንኳን ፍጡር ፈጣሪ እንኳን በልጆች መሰገናለሁ ማቴዎስ 5:14 ላይ መልካም ስራችሁን እያዩ የሰማይ አባታችሁን እንዲያመሰግኑት እናንተም ብርሃናችሁ በሰው ፊት ይብራል
ስለዚህ ሰው በሰው ልጆች እግዚአብሔር ይመሰገናል።